አሁን እኔ አንተ ምን አልከኝ ቅድም እውቀት ካላቸው መጽሐፍ ቅዱሳዊ እውቀት ካላቸው መምህራኖች ጋር የተዋሃዱ ልጆች አሉ፣ እንደዚህ ሙስሊሞችን እየጠሩ መወያየት የሚፈልጉ የተዋሃዱ ልጆች አሉ ምናምን ነገር ብለኛል። የት አሉ? እነሱ ናቸው እኮ አሁን እኮ እነሱን እኮ አደና ይዣለሁ እኮ ታውቃለህ። እነሱን አደና ይዣለሁ፣ እየፈለግኩ ነው፣ እያደንኳቸው ነው። አሁን ለራሱ ኢንቫይት ስልክ እነሱ ነው የምፈልገው ካገኘኋቸው ብዬ አክሴፕት ኢንቫይትን ተቀብለው አክሴፕት ብለው ከኔ ጋር እንዲወያዩ ማለት ነው። የት አሉ ነው ይሄ ነው። እነሱ ቢመጡ ጥሩ ነበር። ለምን? እውቀትም ስላላቸው ኦኬ፣ አዳማጭም ስላላቸው ብዙ ሰዎች ያዳምጣሉ። ስለዚህ እነሱ ጠፍተውብናል ነው። አሁን ይህንን ያዝልኝ። ሌላው ደግሞ ምንድነው ወንድሜ፣ ሌላው ምንድነው ከአንተ ጋር ምን መወያየት ይችላሉ። በአጠቃላይ መጽሐፍ ቅዱሳዊ እውቀት ከሌላቸው ኦርቶዶክሳውያን እህት ወንድሞቼ ጋር መወያየት መነጋገር እችላለሁ። እንዴት ከተባለ መማማር፣ እነሱ ባላቸው እውቀት ያችን ያላቸውን እውቀት ሼር እያደረጉልኝ፣ እኔም ከመጽሐፍ ቅዱስ ጥቅሶችን እያቀረብኩላቸው ባላቸው እውቀት ላይ ተመርኩዘን መማማር እንችላለን። መጽሐፍ ቅዱስ በአማርኛ ትርጉም ነው፣ ምንም አያስቸግርም። እዚህ ጥቅስ ብለን አውጥተን መመልከት እንችላለን። ስለዚህ እኔ ከአንተ ጋርም ከመምህራኖች ጋር መወያየት እችላለሁ። ኦኬ፣ በሁሉም እችላለሁ። እና አሁንም ልታውቅልኝ የሚገባው በስተመጨረሻ ሀሳቤን ልዝጋልና ትናገራለህ። በስተመጨረሻ የምልህ ነገር ወንድሜ፣ ወላሂ ምዬ ነው የምነግርህ፣ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሰው መሆኑን እንጂ የተናገረው አምላክ ነኝ ፈጣሪ ነኝ ብሎ ለሰከንድ ያክል አስተምሮ አያውቅ። ይሄ እንድታውቅ እፈልጋለሁ። ቀጥል። ሚስጥረ ስላሴን ታውቀዋለህ? አሁን እዚህ ይችላል። ሚስጥረ ስላሴ ታውቀዋለህ? አንብበዋል ወይ ደግሞ ተረድተዋል? ተረድቼዋለሁ። ሚስጥረ ስላሴን ተረድቼዋለሁ። አሁን አክሰፕት ለማድረግ ሚስጥረ ስላሴን ለማወቅ በደንብ ለማወቅ ሞክር። ከዛ ሲቀጥል ደግሞ አሁን አንተ ከወንድሞችህ ጋር የመመካከር ስለ በእምነት ወንድምህ ከሆኑ ሳይሆን ወንድም ያው ሰው እንደ ሰውነቱ ወንድማማቾች ነው። እኔ በሃይማኖቴ ነው የምነግርህ። በእስልምና እንዴት እንደሚሆን አላውቅም። እነዛን ወንድሞችህን ምን ያክል ፈልጋቸዋል? አንተ እዚህ ኢንቫይት ስር ልታገኛቸው አችልም። በሆነ አጋጣሚ ካልመጡልህ ሰርችም አድርገህ ኢንቫይት ላድርጋቸው ብትል ልታደርጋቸው አችልም። ምን ያህል ጥያቄ ነው? ምን ያህል ፈልጋቸዋል? እኔ ድረስ በመግባት ለመወያየት ሞክሬያለሁ። ቤታቸው ድረስ አንተ ቤታቸው ከገባ ሰዎች ልደት ታውቀዋለህ? ልደት የሚባለውን ታውቀዋለህ? እዚህ ሶሻል ሚዲያ ላይ የሚሰራውን የተዋህዶ ልጅ ልደት ያዝልኝ። አንድ አክሊል ያዝልኝ። እነዚህን ሰዎች ታውቃቸዋለህ? ሶሻል ሚዲያ ላይ ቤታቸው ገብቼ ተሰድቤ ነው የወጣሁት። ይኸው ኮመንት ላይ የሰሙ ሰዎች ይነግሩዋል። ቤታቸው ገብቼ ለመወያየት ሰድቦን ያስወጡኝ። ምንም ሳልናገር ሳልሳደብ ማለት ነው። ሳልሳደብ መጥፎ ነገር ሳልናገር ሰድቦን ያስወጡኝ። ኦኬ፣ አይፈልጉም እንድንወያይ እንድንነጋገር አይፈልጉም። ማን የሰደበ? አክሊል የቤቱ ሰዎች ነው የሰደቡ ወይስ አክሊል ራሱ አክሊል? ስለዚህ ምን ለማለት ፈልጌ ነው ወንድሜ፣ አንድ ሚስጥር አልስታ ስማ፣ አንተ ማለት ነው ይሄን ውይይት ከፈለግከው አንተ የተዋህዶ እስኪ እንደው ተዋህዶ ላይ ፈርጥ የምትለውን ጎበዝ አስተማሪ የምትለውን ሰው እስኪ አምጣና እንወያይ፣ እስኪ እንነጋገር፣ የሆነ ርዕስ ይዘን አንተም እንደ አንድ ኦርቶዶክሳውያን ታዳምጣለህ። አንተ የፈለግከውን አይደለ ታዳምጣለህ። እሱን ይዘውና ይኸው እንወያይ። በጣም ደስ የሚለው ነገር ምን እንደሆነ ታውቃለህ? ተረጋግቶ ለማሰብ እኔ አሁን አይቻለሁ ለመረዳዳት አይደል ነው አንተን አይቻል አቅም ግን 2-3 ልጆች አይቻለሁ ለመረዳዳት ሲሞክሩ እፎይታ ከሚባል ወንድማችን ጋርና ከናክሊሉም ጋር ምናምን ማለት ነው። ስለ እምነት መወያየትና እምነትን ትክክለኛው መንገድ ለማወቅ መሞከር ትልቅ ነገር ነው። እኔ ይሄ ማንም መብቱ ነው፣ የፈለገውን ነገር የማድረግ መብት አለው። ግን እኔ አሁን ለጠይቀ የምችላቸው ብዙ ጥያቄዎች ሊኖሩኝ ይችላሉ። ስለምን ጠይቀኝ፣ ግን እስላማዊ ጥያቄ ካለ እንትን አይደለም ገባ ከአንተ ጋር ልወያይ የምችለው ቀጠሮ ይዤበት ሊሆን ይችላል እንጂ ዝም ብዬ ገብቼበት
አሁን እዚህ ጋር ፋሚሊ እኔ የገባሁት አሁን አንዳንድ ክሬተር ኮንቴንት ጌም ሊጫወት ምናምን ነው የምገባው። እኔ ብዙ ጊዜ እኔ ለሰው ልጅ አክብሮት ስላለኝ ቅድም ጌም እየተጫወትኩ ልከህልኝ አክሴፕትድ አላደረግኩም። ምክንያቱም አይቼዋለሁ፣ ገርሞኛል ሁሉ 60 ምናምን ሰው ይዞ ነው አክሴፕት የጠየቀኝ። ሰው ይህን ሰው ድጋሚ ማግኘት አለብኝ በሚል መንገድ ነው ቅድም ከሰው ጋር ስለነበርኩ ያን ያደረግኩት። ገባ? ይህንን እንዳደርግ ያደረገኝ ደግሞ ያደግኩበት የእምነት መንገድም ነው፣ ሰውን አክብሬ መኖር እንዳለብኝና ጥሩ መንገድ ነው የጀመርከው። ሂድ፣ ቀጥተኛውን መንገድ ከልብህ ከሆነ አንተ እየሄድክ ያለኸው እውነተኛውም። አሁን አንዳንድ ጊዜ እኔ እንደ ታናሽ ወንድምና ከእውቀት ባነሰ ወንድም ነው እቺን ቃል የምነግርህ። አንዳንድ ጊዜ እኛ ኢትዮጵያውያን ሃይማኖታዊ ንግግሮች ላይ ስንነጋገር ለመማማር አይደለም የምንነጋገረው። ገባህ? ራሳችንን ከፍ አድርገን እኛ ያለንበትን እምነት ከፍ አድርገን የራሳችንን ቦታ ከፍ አድርገን ነው የምንሄደው። ለዛ ነው ብዙ ጊዜ አለመግባባቶች የሚፈጠሩትና አለመማማሮች ወደ ጭቅጭቅ የሚሄደው። እውነተኛውን መንገድ ፍለጋ ከሆነ የሚካሄደው ማንም ሰው ይጣላል ብዬ አላምንም። ብራዘር ልትጣላ አችልም፣ ልትሰዳደብ አችልም። ግን አሁን እኮ መንገድ ራሱን አብልጦ ስለሚሄድ ነው እንግዲህ እሱ ችግር ነው። አይ አብስር በቃ እንደው አሁን የምታነሳቸው ፖይንቶች ብዙ ያነጋግራሉ። አሁን ለራሱ የምታነሳቸው ፖይንቶች ብዙ መማማር፣ ብዙ እንድንማማር፣ ብዙ እንድንወያይ እድል ይሰጣሉ። ኦኬ አንድ ነገር ልንገር እና መዝጋት ከፈለክ ያው እዚህ ጋር እናቆማለን። አሁን ያነሳው ፖይንት ላይ መናገር ስለምፈልግ ነው፣ አንተ ያነሳበት ነገር ላይ ማለት ነው። አንድ ሰው የሆነ ሃይማኖት ላይ ይቆማል፣ ራሱን ከፍ ለማድረግ ሲል ያንን ሃይማኖት ትክክል ነው ሊሞግት ይሞክራል የሚል ነው ያነሳው ሀሳብ። እኛም ይሄን ነው ያልን ያለ ነው። እንግዲህ ሙስሊም ነው ወይስ ክርስቲያን ነው? እንግዲህ ወይ ክርስትና ወይ እስልምና ከሁለት አንዱ የድህነት መንገድ ትክክለኛ መንገድ ነው። ከሁለት አንዱ ሁለቱም ሙስማይ በጣም ይቅርታ ይቆራረጣል። ሀሳቢ መስማት ካልፈለኩ እዚህ ጋር እናቁም። በቃ ችግር የለም። ግፊት ሰው ነኝና ግፊት ያድራል። እዚህ ጋር ከአንተ የመጡ ፋሚሊዎቼ፣ ቤተሰቦች፣ ወንድሞቼ የሚጽፉት ኮሜንት ለእኔ ግፊት እያሳደረብኝ ስለሆነ ጥያቄ እንድጠይቅ ውስጤ ላይ ያሉትን ጥያቄ እንድጠይቅ እያደረገኝ ስለሆነ ቆይ መጠየቁ ምንድነው? ነውር አለ እንዴ? ነውር አለ መጠየቁ? አይደለም። አሁን ልንገርህ፣ አሁን ብጠይቅህ በጣም ፖይንት የሚባል ጥያቄ ልጠይቅህ እችላለሁ፣ ለእኔ እኔ ውስጥ ያለ ማለት ግን እነዛን ጥያቄዎች ልታብራራልኝ እኔ የማልፈልገውን ታይም ስለ ከፕሮግራሚዎች ከአንተ ጋር ሰዓት ልጨርሰው ነው። ምንድነው? እሺ ፕሮግራም ችግር የለም። አብስር በቃ ላባት ችግር የለም። ሌላ ቀን ሲመች አገኛለሁ፣ በእርግጠኝነት አገኛለሁ። የምሰራው ስራ ድጋፍ ማድረግ የሚፈልጉ በዚህ ሰዓት በጥቅል ልዝጋለህ። አንተ ከፈለከኝ ነገ ከነገ ወዲያ እንደው ፍላጎቱ ካለ ማለት ነው ፕሮግራም ይዘህ ማውራት ፍላጎቱ ካለ ነገ ከነገ ወዲያ አለሁኝ። እንደዚህ ማታ ላይ 3 ሰዓት ላይ ኢንቫይት ላክልኝ፣ ታገኘኛለህ። ችግር የለም አብስር። ስለዚህ መልካም አዳር፣ መልካም ምሽት። እሺ አንድ ጊዜ እዚህ ጋር ያላችሁ ልጆች ማለት ነው ጠብቁኝ። እሺ እሺ፣ እንገናኛለን ወንድሜ። እንግዲህ እግዚአብሔር ከአንተ ጋር ይሁን። አብስር።